አዲስ አበባ ተወልዶ ያደገው ዳንኤል በቲቪ የሚመለከታቸው ነቢያት ያላቸውን የሰው መውደድ የሚይዙትን መኪናና ሀብት እያየ ይጓጓ ነበር። ከዚያም ያሰበው ሀብት ጋር ያደርሰኛል ያለው ሙዚቃ ሲሞክር እነዚህ የሙዚቃ ክሊፖች ላይ ይሳተፋል። ቀጥሎም በሀገራችን ካሉ ታዋቂ ነቢያት አንዱን ያያል፣ እስራኤል ዳንሳ። ይህ ሰው ነብይነትን ያገኘው ከታዋቂው የአፍሪካ ነቢይ ጆሹዋ ነበር። ጆሹዋ ቅርብ ጊዜ በወጣ ዶክመንተሪ መሰረት ብዙ ወንጀሎችን የሰራ ሰው ነው። ፎቅ ሰርቶ አማኞቹ ላይ ተደርምሶ ብዙ ነፍሶች ጠፍተዋል። ሴቶችን ለግል ወሲባዊ ጥቅሙ ሲያውል የነበረና በጥንቆላም ጭምር የሚጠረጠር ሰው ነው። ነገር ግን ጆሹዋ በጣም ሀብታም ነበር። ሰዎች እጁን ለመንካት ይጋፋሉ። ይህንን ስኬት የተመኙ የኛ ሀገር አገልጋዮች እሱ ጋር በመሄድ ነቢይ ተብለው ይሾማሉ። ከነዚህ ሰዎች መሃል ዋነኛው እስራኤል ዳንሳ ነው። ዳንኤል እስራኤል ያገኘውን ስኬት ሲመለከት እንደሱ ለመሆን ይመኝና ሙዚቃውን ጥሎ ወደዚህኛው መንገድ ያመራል። ከዚያም የእስራኤል ዳንሳ ሾፌር ይሆናል። በዚህ ጊዜ እንዴት የሰዎችን አእምሮ በመቆጣጠርና ህዝብን በመሸወድ ብዙ ሀብት ማፍራት እንደሚቻል በደንብ ይማራል። ከሚሰሩት የውሸት ተአምራት መሃል የአማኞችን ስምና ስልክ አልፎ ማድራሻ መጠቆም ነበር። ዳንኤል የእስራኤልን ስልክ ጥሪ በድብቅ ቀርቶ ትርጉሙን ሲሰማ እስራኤል አዳራሽ ውስጥ የሚጠራቸውን ሰዎች ማንነት ቀድሞ እያጠና እንደሆነ ይረዳል። ሌሎች ተአምራቶችም እንዴት እንደሚሰሩ ከእስራኤል ቅርብ ሆኖ ከተማረ ወዲያ የሀብቱን መንገድ እንዳገኘ በማሰብ ራሱ እንደ እስራኤል ለመሆን ይወስናል። ከዚያም ራሱን የእግዚአብሔር ሰው መልእክተኛ ዳን ብሎ ይጠራና አገልግሎት ይጀምራል። ግሎሪ ዞን የተሰኘው ቸርች ውስጥም ያገለግላል። ሌላ ተመሳሳይ ስም ከሌለ ይህ ቸርች ባለቤትነቱ የፓስተር ካሳውን ነው። ከዚያም በራሱ ቸርች አቋቁሞ ቢሰራ የበለጠ ትርፋማ እንደሚሆን አስቦ ቸርች ይከፍትና ይሞክራል። ነገር ግን እንዳሰበው ሳይሆን ቀርቶ ይከስርና ቸርቹን በመዝጋት ሌላ የሥራ አማራጭ ይፈልጋል።